ሰላም እንዴት ናችሁ? ዛሬ የተመለስነው በናዝዳክ አናሊሲስ ነው ማለት ነው። ወይም ናዝዳክ አናሊሲስ ምን መጠበቅ እንዳለብን የኔ ፊውቸሩ ላይ ምን ሊፈጠር ይችላል የሚለውን ለመገመት ነው ማለት ነው የመጣሁት። ሜቢ ትሬድ የማደርገው ሞራለስ ፊውቸርስን ነው። ፊውቸርስን እና አንዳንድ ጂዩ እና ዩ ትሬድ አደርጋለሁ ማለት ነው። ስለዛ አሁን ስለ ናዝዳክ ጋር እንመለስ ማለት ነው። ማለት አይ ዩዝድ ቱ ትሬድ ጎልድ ግን ጎልድ አት ዲስ ታይም ምን እያደረገኝ ነው? ኢትስ ሜኪንግ ሚ ሎስ ማለት ነው። ሉዝ እያስደረገኝ ስለሆነ ለትንሽ ጊዜ ቢሆንም አቮይድ እናድርገው በሚለው ትቼዋለሁ ማለት ነው። ጎልድ ነው ማለት ነው። ስለዛ ከዴሊ ታይም ፍሬም ጀምረን ምን እንደምንጠብቅ ቼክ አውት ብናደርግ ጥሩ ነው ብዬ ነው የማስበው። ኦር ሜቢ ከዊክሊ ጀምር ማለት ነው። እንደምታዩት ፎር ዘ ፓስት ሜቢ 3 ዊክስ ወደ ታች ወይም ቤሪሽ እየተወረደ ነው ማለት ነው። እየተወረደ ነው ወደ ታች ማለት ነው። እና እያያችሁት ከሆነ እየወረደ እነዚህ ሎ እነዚህን ሀይ ያለ እየወሰደ ይገኛል። አሁን ላይ ደግሞ ዊክሊ ላይ ምን አለ እዚች ጋር እንደምታዩት ፒዲኤር ወይም ኤፍጂጂ ያለን ማለት ነው። ትልቅዬ ነገር ነው። ላይክ ሃየር ታይም ፍሬም ፒዲኤር ያገኛችሁ ማለት እሱን ተገና አድርጋችሁ ብቻ ኤ ፕላስ ሴታፕ ብላችሁ ትሬድ ማድረግ ትችላላችሁ ማለት ነው። ከዊክሊ ወደ ዴሊ እንገባለን ማለት ነው። ዴሊ ታይም ፍሬም ላይ እንደምታዩት ትላንትና ወርዶ እዚህ ሌቭል ላይ ገባና ኢንተራክት አደረገ። ይሄ የዊክሊ ፌር ቫልዩ ጋፓችን ላይ ዛሬ ትንሽ ቡሊሽ ሞመንተም እያሳየ ነው። በዚህ ምክንያት ትንሽ ቡሊሽ እንዲሆን ትንሽ እጠብቀዋለሁ። ኔክስቲንግ ቼክ የማደርገው ሴሽናል ሊኩዊዲቲዎቹ ናቸው ማለት ነው። እዚህ ጋርም ገና ያላለቀ ቤሪሽ ፌር ቫልዩ ጋፕ ሊሰራ ይመስላል። ዴሊ ታይም ፍሬም ላይ ገና ነው። እስከ ነገ ማርኬቱ ክሎዝ እስኪደረግ ድረስ ምንም መገመት የምንችለው ነገር የለም ማለት ነው። ሌላ ምን አለ? እንደምታዩት ደግሞ እዚህ ጋር ይሄ ኢንተርናል ይሄ ሊኩዊዲቲ ተወስዷል ማለት ነው። ይሄኛው ኢንተርናል ሊኩዊዲቲ በለው ይሄ ታች ያለ ሊኩዊዲቲ ተወስዷል ማለት ነው። እዚህ ጋር ደግሞ በመቀጠል ደግሞ ሊኩዊዲቲ ስዊፕ አለን። ከዛ በኋላ እዚህ ዞን ላይ ገብተናል ማለት ነው። ይሄኛው ፌር ቫልዩ ጋፕ ዊክሊ ላይ ሌላ ምን የምናየው ነገር የለም። ታርጌቶች ምናምን ነው ወደ ዋን አወር እንሄዳለን። እዛው ላይ ብናመቻች ይሻላል ብዬ ስላሰብኩ ማለት ነው። ሶ እንደምታዩት እንደዚህ ሊኩዊዲቲ ተወስዷል። ከዚህ ሊኩዊዲቲ በኋላ ምድራውን እየጠበቅ ያለው ዋን አወር ታይም ፍሬም ላይ ምን ይፈጠራል? ወይም እዚህ ጋር እንደምታዩት ፌር ቫልዩ ጋፕ አለ። እዚህ ጋር እንደምታዩት ፎር ኤግዛምፕል እዚህ ጋር ፌር ቫልዩ ጋፕ አለ። ይህን የሚያክል ፌር ቫልዩ ጋፕ እስካሁን አልተነካም፣ ምንም አላለም። ስለዛ ሜቢ የዚህ ሲኢዩ ላይ ሲኢዩ ላይ ይመጣል ብዬ እጠብቀዋለሁ ማለት ነው። ኮንስኩዌንስ ኢንክሮችመንቱ ድረስ ሪትሬስ ሊያደርግ ይችላል ብዬ እጠብቀዋለሁ ማለት ነው። ኤስኤምፒ ላይም ትንሽ እንሹፋት ማለት ነው። ኤስኤምቲ ዋን ሀወር ላይ ኤስኤምቲ ካለን እንደምታዩት ዋን ሀወር ኤስኤምቲ ሃየር ታይም ፍሬም ኤስኤምቲ በጣም ፓወርፉል የሆነ ነገር ነውና መሾፍ ያስፈልገናል ማለት ነው። ይሄ ወደ ታች ነው። ትንሽት ይሄ ወደታች ነው። እስካሁን ምንም ኤስኤምቲ ምናምን ነገር የለም። ስለዛ እዚህ ድረስ ይወጣል። ከዛ በኋላ ሴሽኖቹን እናያችሁ። ዛሬ ምንድን ነው የተፈጠረው? ዛሬ ምንድን ነው ያደረገው? እንደ የኤዥያን ለወሰደ አይ ቲንክ መጀመሪያ ኤዥያን ለወሰደ ከዛ ኤዥያን ሃይ ጋር ሄደ። ከዛውን ኤዥያን ሎ ይመለሳል ምናምን ኤክስፔክቴሽን ሳይሆን ኤክስፔክቴሽን ያው 8 ሰዓት ነው። አክቹሊ 8 ሰዓት ነው ማርኬት ኦፕን ሊያደርግ 1 ሰዓት ተኩል ነው የሚቀረው ማለት ነው። ስለዚህ ዋር ምንድን ነው ኤክስፔክት የምታደርገው ካላችሁ ተመልሶ ሜቢ እዚህ ፌር ቫልዩ ጋፕ ተመልሶ ታፒን አድርጎ እንዲገባልኝ እጠብቃለሁ። ከዛ በኋላ አምገነ ጎ ኤንድ ታርጌት ማለት ነው እስከዚህ ድረስ ማለት ነው። ዛሬ ባይ ለማለት ነው ያሰብኩት ማለት ነው። ኒውስ ኢቨንቶች ይኑሩ አይኑሩ ምንም ቼክ አላረኩም። ይሄ አሁን ቴክኒካሊ ነው ማለት ነው ቼክ እያደረግን ያለ ነው። አይ ቲንክ ኤስኤምቲ በጣም ባገኝ በጣም ነበር ደስ የሚለኝ። አክቹሊ እዚህ ሃየር ታይም ፍሬም ላይ ኤስኤምቲ ባገኝ በጣም ጥሩ ነው። ቡሊሽ ነገር ቡሊሽ መሆኑን ኮንፈርም የሚያደርገኝ ኤስኤምቲ ባገኝ ነክፋይ ሰጥም ጥሩ ነበረ። አክቹሊ ትላንትና ኤስፔክስ ነበር ትሬድ ያደረግነው። አክቹሊ ትላንትና ኢኤስ3 ነበር ሴትአፕ የሰጠን ምናልባት አልመጣም ነበር ማለት ነው። ከዛ ስለዛው ነው ኤክስፔክቲንግ እስከ 9:30 ድረስ ወደ 1 ሰዓት ተኩል አካባቢ ቃለ ስለዛ ድረስ ተመልሶ እዚህ ጋር ታፒን አድርጎ ወደ ላይ እንዲወጣ ጠብቋለሁ። ወደ 15 ሚኒት እንሂድ ማለት ነው። ስለዛ 15 ሚኒት ላይ ምንሽ ነው እየተፈጠረ ያለው ወደሚለው ያው 15 ሚኒት እና 1 ሚኒት ነው በደንብ ኮሪሌት አድርገን ትሬድ የምናደርገው ማለት ነው። 15 ሚኒት መጣ እዚህ ገባ ወጣ። አሁን ተመልሶ ሪትሬስ አደረገው። ከዛው እየወጣ ነው ማለት ነው። እዚህ ጋር ስትራክቸራል ሺፍት ፈጥሯል። ስትራክቸራል ሺፍት ቀጥለው ፌር ቫልዩ ጋፕ ሰጥቷል ማለት ነው። እንደምታዩት አይሲቲ 2022 ሜንቶርሺፕ 2022
2022 ሜንቶርሺፕ ምናምን እሱን ያመጣቁታላችሁ ማለት ነው። ስለዛ እንደዚህ የሰራ ነው ቡሊሽ እየመሰለ ነው። ግን እዚህ ጋር ምንድነው የምናየው እዚህ ጋር ኢኳል ሃዮችን ወሰደ። እነዚህ ኢኳል ሃዮች ወይም እነዚህ ሊኩዊዲቲዎች ከተወሰዱ በኋላ ኤዥያን ሃይ ላይ ያሉት ኤክስፔክቲንግ እስከ 8 ተኩል ድረስ አይ ቲንክ እስከ 9 ተኩል ድረስ ወይ ማርኬት ኦፕን ሲያደርግ ዥው ብሎ እዚህ ይገባል። ከዛ በኋላ ምንገነጎ ታርጌት ማለት ነው ከዚህ እስከዚህ ድረስ ማለት ነው ከኖርማል ፌር ቫልዩ ጋር ብሎ እስከ ኮንስኩዌንሲ ኢንክሮችመንቱ ድረስ ታርጌት ሚዲ ኮንስኩዌንሲ ኢንክሮችመንቱ እሱንም ማለፌ እዚህ ሃይ ድረስ በደም ታርጌት ላደርግ ይችላል። ምክንያቱም ናስዳክ እንዴት እየተዘቀዘቀ እንደሆነ ኢት ፎር ዘ ፓስት 3 ዊክስ ማለት ነው። ስለዚህ ሪከቨር ማድረግ ይኖርበታል ብዬ አስባለሁ ማለት ነው። ይሄ ነው ናስዳክ የሚታየኝ። እስቲ ኤስፒኤክስም በዛው ትንሽ ማለት ሴትአፕ የሰጠነን ነው አክቹሊ ብዙ ጊዜ ትሬድ የምናደርገው። ሶ እዚህ የዚህ የኤስፒኤክስ ኢንቨርዥን እዚህ ጋር ነበር አክቹሊ ይሄ ኢንቨርዥን ነው ማለት ነው። ምክንያቱም ፌር ቫልዩ ጋፕ ነበር ኢንቨርት ተደርጎ አሁን እዚህ ጋር ተመልሶ መጣ። ከዛ ሴል ኦፍ አረገ ድጋሚ አሁንም ተመልሶ እየመጣ ነው። ሴል ኦፍ ኤክስፔክት እናደርጋለን ማለት ነው። እስከዛ ድሮ ላርጋት ማለት ነው። ፌር ቫልዩ ጋር ምንድነው ፌር ቫልዩ ጋፕ ነው ሲለ ድሮ ያደረግነው ዊክሊ ፌር ቫልዩ ጋፕ ነው። ኤስፒኤክስ ላይ እንዴት እንደሆነ ዊክሊ ፌር ቫልዩ ጋፕ ነው። ኤስፒኤክስ በቃ ኤስፒኤክስም እያቆሰቆሰ ነው። በጣም ወደ ላይ እየወጡ ነው ዲሽር ማለት ነው። ማርኬቱ አልተቻለም። ኤስፒኤክስ ላይ ወደ ኢንቨርስ ነገር ተደርጋለች ኤቪጃ ሳያሳስብ አሱ ችግር የለውም ያንጋጠው ማለት በዚህኛው እየሰራ ነው ማለት ነው። ስለዛ ዛሬ ናስዳክ ነው ሞሮለስ ትሬድ ማድረገው ማለት ነው። ኤስን ትሬድ ማድረግ አይመስለኝም። ምክንያቱም ናስዳክ ላይ ነው ማለት ፌር ቫልዩ ጋፕ በደንብ ስቴብል የሆነው ማለት ነው። ማለት አሁን አክቹሊ የሚጠቅም ነገር ምንም አልነገርኳችሁ ማለት ትችላላችሁ እስካሁን ማለት ነው። ማለት ምንም የሚጠቅም ነገር የነገርኳችሁ የለም። ስለዛ 15 ሚኒት ላይ what's happening on 5 ሚኒት ላይ ነው። ልክ ይሄ ትናንትና ኢንቨርዥኑ ጋር ተመልሶ ወረደ፣ ተመልሶ እዚህ ይገባል። ከዚህ በኋላ እዚህ ጋር ከፈለጋችሁ አሁን ገና 8:30 ነው፣ ግን ኤክስኪዩት ማድረግ አሁን በዚህ ሰዓት ላይ ፕሪ ማርኬት ምንም አልመክራችሁ ማለት ነው። ፕሪ ማርኬት ኤክስኪዩት ማድረግ አይጠበቅባችሁም። ከዛው ትንሽ ይወጣል። አሁን ኤክስፔክቲንግ እንዳልኳችሁ እዚህ ወርዶ ማርኬት ቶፕ ላይ ከዛ በኋላ ታርጌት የምናደርገው እዚህ ድረስ ነው። እንደዚህ አይነት ሴትአፕ በሉት ባይኖራችሁ ማለት ነው። ላሳያችሁ እንደዚህ አይነት ሴትአፕ ኤክስፔክት አድርጉ ማለት ነው። እዚህ ባይ ነው ማለት ነው። በቃ ዛሬ ወደ ላይ የወጣው ወይ ቡሊሽ ነው ናስዳክ ነው ብዬ ኤክስፔክት እያደረኩ ነው። ምክንያቱም ኢትስ ቴኪንግ ዲስ ሊኩዊዲቲ እና ማርኬት ኦፕን ሊያደርግ ነው። ማርኬት ኦፕን ሊያደርግ አንድ ሰዓት ነው አክቹሊ የሚቀራ አንድ ሰዓት እንደለው አንድ ሰዓት ነው የሚቀረው። ስለዛ ማርኬት ኦፕን ሲያደርግ እዚህ ጋር ኢኳል ሃይ ይፈጥራል ወይም ኢኳል ሃይ ይፈጥራል ኦር ኤስኤምቲ ይፈጥራል እዚህ ከታች ምናምን ከዛ በኋላ ኤክስኪዩት ማድረግ ነው የሚጠበቀው ማለት ነው። እስቲ የሚሳካ ይመስለኛል ጋይስ ኮሜንት ላይ ምናምን እናንተን ከኔ ጋር ተመሳሳይ ከሆነ እንትናችሁ ጻፉልኝ ማለት ነው። እና ደግሞ ምንም እየታያል ዩቲዩብ ቻናላችን እያደገ ነው አይደለም፣ በጣም ነው እሱ የሚያሳዝነው ማለት ነው። ላይክ እና ሰብስክራይብ አድርጉ። ከዛ ለጓደኞቻችሁ ሼር ትሬዲንግ በቃ ያልጀመራችሁ ልጆች በቃ ዝም ብላችሁ ኩዩት ሊጠቅማችሁ እና ሊጠቅማችሁ ይችላል፣ ግን በቃ ይጠቅማችኋል ማለት ነው። በትንሹ እንኳን ይጠቅማችኋል። እና ላይክ እና ሰብስክራይብ እያደረጋችሁ በቃ ቻናላችንን እናሳድጋት ጋይስ። ማደግ አለበት ጋይስ። ይሄ በቃ ትልቅ የቻናል ላርጅ ቻናል መሆን አለበት ማለት ነው። ማለት ላይቭ ትሬድ ምንም ዩቲዩብ ላይም ቲክቶክ ላይ ምንም እናደርጋለን፣ ምንም አያሳስብም። ዋንስ ቻናላችን ካደገ ማለት ነው። ይመቻችሁ። በቃ ላይክ እያደረጋችሁ